ሰላም ሰላም ውድ የፉል ስታክ ኦን ዲማንድ ዩቲዩብ ቻናል ተከታታዮች፣ በዛሬው ቪዲዮአችን ስለ ፎር ሉፕ ነው የምናየው። ፎር ሉፕ እንግዲህ በየትኛውም ፕሮግራሚንግ ላንጉጅ ኮመን የሆነ ኮንሴፕት ነው። ዛሬ ደግሞ እኛ በፓይተን ፕሮግራሚንግ ላንጉጅ ፎር ሉፕን እንዴት አድርገን እንጠቀማለን የሚለውን በባለፈው ቪዲዮአችን ስለ ዋይል ሉፕ እና ስለ ኮንዲሽናል ስቴትመንት እንዲሁም ደግሞ ስለ ፓይተን ኢንቫይሮንመንት ኢንስታሌሽን አይተናል። ስለዚህ እሱን ያላያችሁ መለስ ብላችሁ ማየት ትችላላችሁ። ዛሬ ወደ ፎር ሉፕ ኮንሴፕታችን ስንመጣ ፎር ሉፕ ማለት እንግዲህ ዋና የሆነ በፕሮግራሚንግ ላንጉጆች ዋና የሆነ ኮንሴፕት ነው። ላይክ ፎር ሉፕ፣ ዋይል ሉፕ፣ ዱ ዋይል ኤንድ ሌሎችም ሉፖች ሊኖሩ ይችላሉ። ፎር ሉፕ የምንለው እንግዲህ ለምንድን ነው የሚያገለግለው ስንል ኢት ኢዝ አ ዌይ ቱ ሪፒት ኤ ብሎክ ኦፍ ኮድ መልቲፕል ታይምስ። አንድ ብሎክ ኦፍ ኮድ መልቲፕል ታይምስ ኤክስኪዩት እንዳደረግልን ተፈለግን የምንጠቀመው ኮንሴፕት ነው ማለት ነው። ወይም የምንጠቀመው የፕሮግራሚንግ ላንጉጅ ኮንሴፕት ነው ማለት ነው። It is mostly used when you want to do something for every item in a list, string, range, or in sequence. አንድ አይተም ላይ የሆነ ሊስት ይኖረናል። ሊስት ወይም ስትሪንግ ወይም ሬንጅ ወይም ዲክሽነሪ ሊሆን ይችላል፣ ተፕል ሊሆን ይችላል። what kind of data type or what kind of data structure ሊሆን ይችላል። በት ያ ዳታ ስትራክቸር የራሱ የሆነ ኤሌመንት ወይም አይተም ይኖረዋል። ዘን when we want to do something for that items, specifically for that items or for that elements, we use this loop. ይህንን ሉፕ እንጠቀመዋለን። ምን እንደማለት መሰላችሁ? for each thing in this group፣ ለምሳሌ የሆነ ግሩፕ ይኖረናል አይደለ? ያ ግሩፕ it may have its own members or elements። የሆነ ሜምበር ወይም ኤሌመንት ይኖረዋል። ዘን እዛ ግሩፕ ውስጥ ያሉ ሜምበሮችን እነዛ ሜምበሮች ላይ የሆነ ነገር ስራልኝ እንደማለት ነው። ያ ግሩፕ የሆነ ኤሌመንት አለው። ዘን እነዛ ኤሌመንት ላይ የሆነ ነገር ኤክስኪዩት አድርግልኝ ዱ ዚስ አክሽን ብሎ በፕሮግራሚንግ ላንጉጅ ኮድ እንደመጻፍ ነው ማለት ነው። ለምሳሌ የሆነ ተማሪዎች ይኖራሉ አንድ ክላስ ውስጥ ወይም አንድ ኢንስቲትዩሽን ውስጥ እንደ ተቋም ካየነው አንድ ተቋም ላይ በሺህ የሚቆጠር ተማሪዎች ይኖራሉ። እነዛን የተማሪዎች ዝርዝር ላይ ኤክስኪዩት ማድረግ ተፈለግን እያንዳንዳቸውን ተማሪዎች ፕሪንት አውት ለማድረግ ተፈለግን ሴፓሬት ዘን በዚህ ሉፕ እንጠቀማለን ማለት ነው። ወይም የአንድ ክላስ ተማሪዎች እያንዳንዳቸውን ስም ዝርዝር ፕሪንት አውት ማድረግ ተፈለግን አሁንም በሉፕ መጠቀም እንችላለን። ፎር ሉፕን ለመጠቀም ፎር ኤንድ ኢን የሚባል ኪወርድ ወይም ሪዘርቭድ ወርድ አለ። እነዚህን ሪዘርቭድ ወርዶች ለሌላ ለቫሪያብል ወይም ለሌላ ነገር አንጠቀማቸውም። ለምን? ኪወርድ ናቸው ወይም ሪዘርቭድ ወርዶች ናቸው። ስለዚህ ይህን ፎር ኪወርድ ተጠቅመን ፎር ዛት አይተም ኢን አይተምስ ዘንድ ኮለን አድርገን we must write the code what we want to ኤክስኪዩት ማድረግ የምንፈልገውን ኮድ እዛ ውስጥ እንጽፋለን ማለት ነው። ለምሳሌ በተግባር እናየው፣ ኤክሰርሳይዝ እናየው። ይህንን ኮድ ነው። ለምሳሌ ፍሩት የሚባል ቫሪያብል አለ። ፍሩት የሚባለው ቫሪያብል እሱ ኦሬንጅ፣ ማንጎ ምናምን ሊስት ኦፍ ፍሩትስ ይኖረዋል። ዘን if we want to print each elements of this fruit variable የዚህን ፍሩትስ የሚለውን ቫሪያብል የያዛቸውን ኤሌመንቶች ሴፓሬትሊ ፕሪንት አውት ማድረግ ተፈለግን ዘን በዚህ በሉፕ ኤክስኪዩት ማድረግ እንችላለን ማለት ነው። እስቲ ወደ ኮድ ኤዲተራችን እንሄድና እንበለው ፕራክቲስ እናድርገው። ለምሳሌ ይሄ ማለት ይሄ ፍሩት የሚባለው ቫሪያብል ነው። ይሄ ቫሪያብል ሊስት ኦፍ ፍሩቶችን ይዟል። ለምሳሌ ስንት ፍሩት ይዟል? 3 ፍሩት ይዟል። ስለዚህ እኛ ደግሞ እነዚህን ፍሩቶች ሴፓሬትሊ ፕሪንት አውት ማድረግ ተፈለግን ሉክ ፎር ፍሩት ኢን ፎር እና ኢን የሚባሉት ኪወርድ ናቸው ወይም ሪዘርቭድ ወርዶች ናቸው በፓይተን ፕሮግራሚንግ ላንጉጅ። ኢን ፍሩትስ የምንለው ይሄ ፍሩትስ የምንለው ይሄ ቫሪያብል ነው ማለት ነው። ፍሩት የሚለው ደግሞ እያንዳንዳቸውን ኤሌመንቶች እዚህ ውስጥ ያሉትን ኤሌመንቶች ኤክስፕሌን ለማድረግ ነው ወይም እነሱን ኢንዲኬት ለማድረግ ነው።
ፍሩት ወይም ሌላም ማለት እንችላለን። ኤክስ በዋይ ምናምን ማለት እንችላለን። ለምሳሌ ኤክስ ማለት እንችላለን። ዘን ኮለን ያስፈልገናል። ኮለን ብለን ፕሪንት ምንድነው ፕሪንት የምናደርገው? ኤክስ ነው ፕሪንት የምናደርገው። ይቺ ኤክስ ማለት እያንዳንዳቸውን ኤሌመንቶች ነው ኢንዲኬት የምታደርገው። ስለዚህ ፕሪንት ኤክስ ስንል ሉክ ቼሪ ብሎ ሴፓሬትሊ ፕሪንት አውት አደርጋለን። አሁን ፎር ሉፕን ባንጠቀም በሌላ መልኩ እነዚህን ፕሪንት ማድረግ ይቻላል አይደል? ለምሳሌ እንዴት አድርገን ታችኛው ሴል ላይ ላሳያችሁ። ፕሪንት ፍሩትስ ኦፍ ሊስት ስለሆነ በኢንዴክሱ ነው ስፔሲፋይ የምናደርገው አይደለ? ይሄ ፍሩትስ የሚባለው ቫሪያብል የያዛቸው ኤሌመንቶች በምን መልክ ነው እንትን ያለው? በሊስት መልክ ነው። ስኩዌር ብራኬት ሆነ ሊስት ናቸው ማለት ነው። ሊስትን ደግሞ በምንድነው አክሰስ ማድረግ የምንችለው? በኢንዴክሳቸው ነው። ኢንዴክስ ባይ ኢትስ ኔቸር ከዜሮ ነው የሚጀምረው። ስለዚህ ዜሮ ኢንዴክስ ዘን አሁንም ኮፒ አድርገን ስንት ኤሌመንቶች ናቸው? 3 ኤሌመንቶች። ስለዚህ 3 ላይንስ ኦፍ ኮድ ያስፈልገናል ማለት ነው። ኢንዴክሱ 1 2 ይሆናል ማለት ነው። አሁን ፕሪንት ብናደርገው በላይኛው ተመሳሳይ ነው ፕሪንት የሚያደርግልን። ነገር ግን አሁን የነዚህ ኤሌመንቶች 3 ስለሆኑ ምንም ያህል ለውጡ ላያስታውቀን ይችላል። ለምሳሌ እነዚህ ብዙ ቢሆኑ ለምሳሌ እንጨምርበት ኤሌመንት ኦፍ ፍሩት ለምሳሌ ሌላ ተጨማሪ ማንጎ ደን ሊመን ሌላ ተጨማሪ ደግሞ ለምሳሌ ኪዊ። እነዚህ አሁን ለምሳሌ ኤሌመንት ሆኑ ማለት ነው። ሰምን ሊስት ኦፍ ፍሩትስ ሆኑ 7ም ይሆኑ 8ም ይሆኑ 100ም ይሆኑ 1000 ይሆኑ ይቺ 2 ላይንስ ኦፍ ኮድ በቂያችን ነው እነዚህን ፕሪንት አውት ለማድረግ። ሉክ ሌትስ ፕሪንት ኢት ሁሉንም ዘረዘረልን ማለት ነው። ፎር ሉፕን ሳንጠቀም ግን በኢንዴክሳቸው አክሰስ ማድረግ እንችላለን። በኢንዴክሳቸው ፕሪንት አውት ማድረግ እንችላለን። ነገር ግን በኤሌመንታቸው ብዛት ያን ያህል ኮድ ልንጽፍ ነው ማለት ነው። 7 ከሆኑ 7 ኤሌመንት ልንጽፍ ነው ማለት ነው። ልክ እዚህ ጋር ታችኛው ሴል ላይ እንደማሳያችሁ ሉክ ለምሳሌ 2 3ኛው ኢንዴክስን 4ኛው ኢንዴክስን 5ኛው ኢንዴክስን አሁንም አንድ ኤሌመንት ይጎለናል ማለት ነው። 6ኛው ኢንዴክስን ሉክ አሁን እንግዲህ ምን ያህል ዲፈረንት እንዳለው አስቡ። በዚህኛውም ፕሪንት አደረጋቸው ሁሉንም ኤሌመንቶች። ነገር ግን ስንት ኮድ ነው የጻፍኩት? 7 ላይንስ ኦፍ ኮድ ነው የጻፍኩት። ነምበር ኦፍ ኤሌመንት በበዛ ቁጥር 100 ላይንስ ኦፍ ኮድ 100 ኤሌመንት ካለኝ 100 ላይንስ ኦፍ ኮድ ያስፈልገኛል ማለት ነው። ስለዚህ በጣም በልክ የሆነ ላይንስ ኦፍ ኮድ ይሆንብናል። ክሊን የሆነ አይሆንልንም ማለት ነው። እንደገና ታይም ዌስቴጅ ነው፣ ሪሶርስ ዌስቴጅ ነው። ሪኮመንድድ አይደለም። ይሄኛው ግን ሉክ 2 ላይንስ ኦፍ ኮድ ነው የወሰደብን። በ2 ላይንስ ኦፍ ኮድ ብቻ ተጠቅመን የምንፈልገውን ነገር ፕሪንት አውት አደረግን ማለት ነው። ስለዚህ በዚህ መልኩ ኤክስኪዩት ማድረግ እንችላለን ማለት ነው። ሌላው ምንድነው ሉፒንግ ስሮ ስትሪንግም ላይ አሁን እንግዲህ ሉፕ ስትሪንግ ላይ ያገለግላል፣ ሊስት ላይ ያገለግላል፣ ዲክሽነሪ ላይ ያገለግላል፣ ተፕል ላይ፣ ሴት ላይ እነዚህ ሁሉ ላይ ያገለግላል ብለናል። ለምሳሌ እስቲ ስትሪንግ ላይ እናየው። ለምሳሌ ስትሪንግ ላይ ስናየው ስትሪንግ ማለት ኮምቢኔሽን ኦፍ ካራክተር ኦር ኮምቢኔሽን ኦፍ ሌተር ዛት ኢዝ ኤክስፕረስድ ኢን አንደር ኮቴሽን ማለት ነው። በኮቴሽን ውስጥ የተቀመጠ አይዘር ሲንግል ኦር ዳብል ኮቴሽን ሊሆን ይችላል። በኮቴሽን ውስጥ የተቀመጠ ኮምቢኔሽን ኦፍ ሌተርስ ዋቴቨር ነምበርም ይሁን አንደር ኮቴሽን ተሆነ ያ ነገር እንደ ስትሪንግ ነው ኮንሲደር የሚደረገውና ለምሳሌ ኤክስ የሚባል ቫሪያብል እንበል። ኤክስ የሚባለው የሚባለውን ፓይተን የሚል ቫሪያብል ካራክተር ይዟል ወይም ስትሪንግ ይዟል። ኦኬ ስለዚህ ፎር ዋይ ኢን ኤክስ ፕሪንት ዋይ ሉክ አሁን እያንዳንዳቸውን ፒ ለብቻ ዋይን ለብቻ ቲን ለብቻ ኤችን ለብቻ ኦን ለብቻ ኤን ለብቻ ፕሪንት አውት ያደርግልናል ማለት ነው። ይሄው በዚህ መልኩ ፕሪንት አውት ያደርግልናል ማለት ስትሪንግም ላይ ይሰራል ማለት ነው። ሌላው ብሬክ ስቴትመንት ዋይል ሉፕ ላይ ብሬክ ስቴትመንትን አይተናል። ኮንቲኒው ስቴትመንትን አይተናል።
ዘ ሴም ኢዝ ትሩ ፎር ሉፕ። ለፎር ሉፕም ልክ እንደዛው ነው ማለት ነው። ለምሳሌ ብሬክ ማለት የሆነ ኮንዲሽን አስቀምጠንለት ያ ኮንዲሽን ትሩ ሲሆን ብሬክ አድርገው ውጣ፣ አይተሬሽኑን የሉፑን አይተሬሽን ስቶፕ አድርገውና ውጣ እንደማለት ነው። ስለዚህ ለምሳሌ ይሄኛውን እንትን እንውሰድ እስቲ፣ ይሄኛውን ቫሪያብል እንውሰድ፣ ፍሩትስ የሚለውን ቫሪያብል እዚህ ጋር ፔስት እናድርገውና ፍሩትስ የሚባል ቫሪያብል አለን አይደል? ስለዚህ እያንዳንዳቸውን ፕሪንት ማድረግ ነው የፈለግነው። እሺ ፎር ኤክስ ኢን ፍሩትስ ፕሪንት ኤክስ። ነገር ግን ኢፍ ኤክስ ኢኳልስ ማን ባናና ሲሆን ኤክስ ኢኳልስ ባናና ላይ ሲደርስ ኤክስ ምን አድርግልኝ? ብሬክ አድርጋ ወጣ። ኢማጂን አሁን በዚህ ኮድ ላይ ማን ነው ፕሪንት የሚያደርግልኝ ማለት ነው? አፕልን ሉክ ሶሪ ያ እዚህ ጋር ምንድነው የረሳ ነው? ኮለን ረስተናል ማለት ነው። ኮለን ማስገባት አለብን። ለዛ ነው ኤረር ያመጣብን። ይሄው ብሬክ የሚለው ብሬክ እንበለው ኢንደንቴሽን ግዴታ ስለሆነ ነው ፓይተን ፕሮግራሚንግ ላንጉጅ ላይ። ይሄው አፕል ብሎ ባናና ቼሪ ለምን ፕሪንት አላደርግልንም? ለምን ኤክስ ኢኳልስ ባናና ሲደርስ አይተሬሽንን ስቶፕ አድርገው ውጣ፣ ፋንክሽኑ ሉፑ ስራውን ስቶፕ ያደርግ ብለን ኦርደር አድርገናል ማለት ነው። ስለዚህ አፕል እና ባናናን ብቻ ፕሪንት አውት አድርጎ ስቶፕ ያደርጋል ማለት ነው። ኮንቲኒው ስቴትመንትም እንደዛው አድርጎ ይሰራል። ኮንቲኒው ስቴትመንትም ላይ ፋንክሽናል ነው ማለት ነው። ዊዝ ዘ ኮንቲኒው ስቴትመንት ዩ ካን ስቶፕ ዘ ከረንት ኢተሬሽን ኦፍ ዘ ሉፕ ኤንድ ኮንቲኒው ዘ ኔክስት። ኮንቲኒው ስቴትመንት የምንለው እንግዲህ የሆነ ኮንዲሽን እናስቀምጥለታለን። ዘን ያ ኮንዲሽን ትሩ ሲሆን ያንን ኮንዲሽን ጃምፕ አድርጎ ዘን ኮንቲኒው ቱ ዘ ኔክስት የሚቀጥለውን ፕሪንት አውት ያደርጋል። ብሬክ ላይ ስቶፕ ነው የሚያደርገው። ቶታሊ ስቶፕ ኤንድ ኤግዚት ፍሮም ዘ ሉፕ፣ ከሉፑ ይወጣል። ኮንቲኒው ላይ ግን ያ ኮንዲሽን ትሩ ሲሆንለት ያንን ነገር ብቻ ጃምፕ ያደርግና ዘን የሚቀጥለውን ኮድ ኤክስኪዩት ያደርጋል ማለት ነው። የሚቀጥለውን ኮድ ኤክስኪዩት ያደርጋል ማለት ነው። ለምሳሌ ይሄንን ለምሳሌ ይህንኑ ደግመን እንየው። ይሄኛው ምንድነው ማድረግ ያለብን? ይቀደማል በዚህ ጊዜ በዚህ መልኩ ማለት ነው። ብሬክ የሚለውን ኮንቲኒው እናድርግ። አሁን ማናና አፕልና ቼሪን ፕሪንት ያደርግልናል ማለት ነው። አፕልና ቼሪ ለምን ኤክስ ባናና ሲሆን ብሬክ አድርግ ወይም ስቶፕ አድርገው ማለት ነው፣ ጃምፕ አድርገው እንደማለት ነው። ስለዚህ በዚህ መልኩ ኮንቲኒው እና ብሬክ ስቴትመንቶችንም መጠቀም እንችላለን ማለት ነው ፎር ሉፕ ውስጥ። ሌላው ሬንጅ ፋንክሽን ነው። ሬንጅ ፋንክሽንም እንደዚሁ ፎር ሉፕ ላይ መጠቀም እንችላለን። we can use the range function to loop through a set of code for specified number of times። ነምበሩን ስፔሲፋይ እናደርግለታለን ዘን እስከዛ ስፔሲፊክ እስካስቀመጥለት ነምበር ድረስ ፕሪንት አውት ያደርጋል። ለምሳሌ ፎር ኤክስ ኢን ሬንጅ መቶ ብንለው and ፕሪንት ኤክስ ብንለው ከ1 እስከ 99 ያሉ ቁጥሮችን ፕሪንት አውት ያደርግልኛል ማለት ነው። ከ1 እስከ 99 እንደምታዩት ያሉ ቁጥሮችን ፕሪንት አውት ያደርግልኛል ማለት ነው። እዚህ ጋር ሬንጅ ፋንክሽን ላይ ከዜሮ ማለት ነው ዲፎልቱ ወይም ስታርቱ ዜሮ ነው። ዘን ኢንዱ ደግሞ የምንሰጠው ቫሉ -1 ነው ማለት ነው። ይሄንን 100 ከሰጠነው 100ን ኤክስክሉድ ነው የሚያደርገው። ስለዚህ ለምሳሌ እኛ እንዳበዛብን 10 እናድርገው። ለምሳሌ 10 ስናደርገው ከ0 እስከ 9 ነው ፕሪንት የሚያደርገው ማለት ነው። ይሄው ከ0 እስከ 9 ፕሪንት አደረገልን ማለት ነው። ስፔሲፋይ ማድረግ እንችላለን። ኦኬ ከዚህ ቁጥር ተነስተህ እስከዚህ ድረስ ፕሪንት አድርግልኝ ካልኩ ለምሳሌ ከሁለት ቁጥር ተነስተህ እስከ 10 ቁጥር ያሉትን ካልኩት
ሁለት ቁጥርን ኢንክሉድ ያደርጋል፣ ከሁለት ይነሳል። 10ን ግን ኢንክሉድ አያደርግም። ስለዚህ 2 3 4 5 ብሎ እስከ 9 ከ2 እስከ 9 ፕሪንት ያደርግልኛል ማለት ነው። ይሄው ከ2 እስከ 9 ኦኬ። ሌላ ደግሞ እንትን ምንድነው ስቴፕ የሚባል ነገር አለ። ይህን ያህል ቁጥር ጃምፕ እያደረግ ፕሪንት አውት አድርግልኝ። ስለዚህ እንደዛ ለማድረግ ደግሞ ለምሳሌ 3 ቁጥር ባስቀምጥለት ከ2 እስከ 10 ግን 2 ብለህ ከዛ 3 ዘለህ 3 ቁጥር ዘለህ እንደዛ አድርግልኝ ብዬ እንትን ለማለት በዚህ መልኩ አስቀምጠዋል። 2 5 7 2 ዘንድ 3 ስጨምርበት 5 ነው፣ ስጨምርበት 8 ነው፣ ስጨምርበት 11 ነው። 11 ግን ፕሪንት አያደርግልኝ። ለምን? መጨረሻውን ወይም ኢንዱን 10 ስላስቀመጥኩለት ማለት ነው። 10 ራሱ ኤክስክሉድ ነው የሚደረገው። ሁለት ካረኩለት በሁለት በሁለት ጋፕ ፕሪንት አውት ያደርግልኛል ማለት ነው። ምንም ታላስቀመጥኩለት ደግሞ ዲፎልቱ አንድ ነው ማለት ነው። ዲፎልቱ አንድ ነው ማለት ነው። በአንዳንድ ቁጥር እየጨመረ ፕሪንት አውት ያደርግልኛል ማለት ነው። ስለዚህ ሬንጅ ፋንክሽንም በዚህ መልኩ መጠቀም እንችላለን ማለት ነው። ሌላው ኤልዝ ልክ ዋይል ሉፕ ላይ ኤልዝ እንደተጠቀም ፎር ሉፕም ላይ ኤልዝን መጠቀም እንችላለን። ለምሳሌ ፎር ኤክስ ኢን ሬንጅ ኤልዝ ማለት ያ ኮንዲሽን ፎር ሉፕ ውስጥ ያለው ኮንዲሽን ፎልስ ሲሆን ጠብቀህ ያንኛውን ኤልዝ ውስጥ ያለውን ስትመንት ፕሪንት አድርግልኝ እንደማለት ነው። ስለዚህ ኤልዝ ለምሳሌ ይሄኛውን እንትን ብንል ኤልዝ ፕሪንት ዘ ፎር ሉፕ execution is reaching false እንበለው። ፎልስ የሚሆንበት ደረጃ ደርሷል ለማለት ነው። የፈለጋችሁትን ማድረግ የምፈልገውን ለምሳሌ ሪል ወርልድ ፕሮጀክት ላይ እኛ ፕሪንት አውት እንደሆነ ለምፈልገውን ነገር እናውቃለን። ያንን ነው የምናስገባው። እዚህ ጋር ግን እንዴት ማድረግ እንደምንችል ለማሳየት ነው። ፎር ኤክስ ኢን ሬንጅ ቱ አፕ ቱ 10 ፕሪንት ኤክስ። ስለዚህ ከ2 እስከ 8 ያሉትን ፕሪንት ያደርግና መጨረሻ ላይ ግን ዘ ፎር ሉፕ ምናምን የሚለውን አብሮ ፕሪንት ያደርግልኛል ማለት ነው። ላስት ሉክ ያው በዚህ መልኩ ፕሪንት በ2 3 4 5 ብሎ እስከ 9 ፕሪንት ታደረገ በኋላ 10 ፕሪንት አያደርግም። ለምን? 10 ኤክስክሉድ ነው የምትደረገው። ስለዚህ ፎልስ የሚሆንበት ደረጃ ላይ ደረሰ ማለት ነው። ፎልስ የሚሆንበት ደረጃ ላይ ተደረሰ ኤልስ እንደማለት ነው። ስለዚህ ይሄን ፕሪንት አደረግክ በኋላ ከዚህ በኋላ ይሄኛውን ፕሪንት አድርግልኝ ብዬ እንደማስቀመጥ ነው። ይሄኛውን ፕሪንት ያደርግልኛል ላስትሊ ማለት ነው። ስለዚህ በዚህ መልኩ ኤልዝ ስቴትመንትንም መጠቀም እንችላለን ማለት ነው። ሌላው ኔስትድ ሉፕም እንደዚህ ውስጥ መጠቀም እንችላለን። ኔስትድ ሉፕ ማለት ሉፕ ኢንሳይድ ዘ ሉፕ ሉፕ ኤክስኪዩት እንደረግልን የምንጽፈው ነው። ኔስትድ ሉፕ ይባላል። ኦኬ እስቲ አንድ ኤክሰርሳይዝ እንስራ እስቲ። ለምሳሌ በዚህ መልኩ ይችን ፕሪንት እናድርጋት እስቲ። ይሄንን ፒራሚድ ላይክ ስትራክቸሯን ይችን ፕሪንት እናድርጋት እስቲ። ወደዛ እንወሰዳት እና ለምሳሌ ፕሪንት ለማድረግ እንሞክር። በዚህ ይሄን አስመስለን ፕሪንት ለማድረግ ፎር ሉፕን ተጠቅመን እንዴት አድርገን ነው ፕሪንት የምናደርገው? ለምሳሌ ይችን ፒራሚድ ስትራክቸር ሉክ እንዴት አድርገን እንችላለን? ፎር ኤክስ ኢን ሬንጅ ስንት ነው? ለምሳሌ እነዚህ ስትሪንጎች ማክሲመማቸው 5 ነው አይደል? ስለዚህ 5ቱን ፕሪንት እንደሆኑልኝ እኛ ደግሞ 6 አድርገን እንሰጠዋለን ማለት ነው። ለምን? 6 ኤክስክሉድ ስለማይደረግ ማለት ነው። ፕሪንት ምን ስትሪንግ ይሆን አስትሪክስ ነገር ናቸው አይደል? ስለዚህ ፕሪንት ኤክስ ታይምስ ማንን አስትሪክሷን ማለት ነው። አስትሪክሷን ፕሪንት እንዳደርግልን እናድርግ እስቲ። ኮድ ረን እናድርገው እስቲ። ይኸው በዚህ መልኩ ፕሪንት አውት ያደርግልናል ማለት ነው። ቁጥሩን ብንጨምር አሁን ይሄንን ወደ 10 አካባቢ ብንለው 9 አስትሪክሶች ፕሪንት ያደርግልናል። ይኸው በዚህ መልኩ ፒራሚድ ስትራክቸሩ ይሰራልናል ማለት ነው። ስለዚህ እንደየምንፈልገው ፋንክሽናሊቲ ፎር ሉፕን እያስገባን መጠቀም እንችላለን።
ፎር ሉፕ ይህን ይመስላል። እንግዲህ በሚቀጥለው ቪዲዮዋችን ደግሞ ስለ ፋንክሽን ይዘን እንመጣለን። ቻናሉ አዲስ ከሆናችሁ ላይክ፣ ሸር እና ሰብስክራይብ ማድረጋችሁ እንዳትረሱ። ለዛሬ ይህንን ይመስላል ማለት ነው ቪዲዮዋችን። ቴንኪው